ሰበር ዜና የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ሰረዘም። የኢትዮጵያ ምርጫ ቦርድ የህዝባዊ ወያኔ ሓርነት ትግራይ ህወሓት በቦርዱ የታዘዙትን የማስተካከያ እርምጃዎች ተግባራዊ ባለማድረጉም ህጋዊ ሰውነቱን በይፋ ሰረዘም። ቦርዱ ለህወሓት የሰጠው የሶስት ወር የጊዜ ገደብ ማብቃቱን ተከትሎ ውሳኔው ከግንቦት 5 ቀን 2017 ጀምሮ ተግባራዊ እንደሚሆን ተገልጿል። እንደ ቦርዱ ገለጻም ህወሓት በአዋጅ ቁጥር 1332/2016 ስር ያሉትን መስፈርቶች አላከበረም። በዚህም ማዕቀፍ መሰረት ህወሓት በነሐሴ 2024 የተመዘገበ ሲሆን በቦርዱ መሰረት በ6 ወራት ውስጥ ጠቅላላ ጉባኤ ማካሄድና ለቦርዱ 21 ቀናት አስቀድሞ ማሳወቅ እንዳለበት ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት ወር ባወጣው መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓት በህግ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካ እንቅስቃሴ አግዷል። ቦርዱ ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰርዝ አሳስቦ ነበር። ቦርዱ ህወሓት በልዩ ሁኔታ ተመዝግቦ እንደሚንቀሳቀስ ማንኛውም ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድን ህግ መመሪያ ውሳኔዎችን አክብሮ መንቀሳቀስ ሲገባው በአዋጅ ቁጥር 1332/2016 አንቀጽ 3 ሃና አዋጁን ለማስፈጸም በወጣው አንቀጽ 16 የተደነገገውን መመሪያ ሲጥስ ተገኝቷል ሲልም አክሎ ከሷል። ህወሓት በበኩሉ በተደጋጋሚ በወጣው መግለጫ በቦርዱ እንደ አዲስ ፓርቲነት መመዝገቡን በመቃወም ተሰርዞ የነበረውን ህጋዊ ማንነቱን በፕሪቶሪያው ስምምነት መሰረት እንዲመለስ ጠይቋል። ፓርቲው ሚያዝያ 16 ቀን ባወጣው መግለጫ በድጋሚ ምንም አይነት ምዝገባ እንደማያካሂድ በመግለጽ አደራዳሪዎች የአፍሪካ ህብረት ፓናልና ዓለም አቀፍ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለው አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። ቦርዱ በዛሬው መግለጫ ፓርቲው የተጣለበትን ግዴታዎች ለመወጣት ፈቃደኛ አልሆነም ብሏል። በመሆኑም ፓርቲው የእርምት እርምጃ ባለመውሰዱም በቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ግንቦት 5 ቀን ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል ሲልም ገልጿል። የውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲያደርግ የፓርቲውን መሰረዝ ውጤትን በተመለከተም የአዋጅ ቁጥር 1162/2011 አንቀጽ 9 እንደ አግባብነት በህወሓት አመራሮች ላይ እንዲፈጸም ቦርዱ ውሳኔ ማሳለፉን በመግለጫም አሳውቋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።